ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለው እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት አላችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልኝ እያልኩኝ እንግዲህ በባለፈው ጀምሬ የተውኩት አንድ ታሪክ ነበረ። በክፍል 9 ላይ በዛኛው ቻናል ላይ አቋርጬው ነበረ። እንግዲህ ለዛሬ ደግሞ ክፍል 10ን በዚህኛው ቻናል ይዤላችሁ መጥቻለሁ። እንደተለመደው ላይክ፣ ኮሜንት እንዲሁም ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። አሁን ወደ ቀጣው ክፍል እንሄዳለን ማለት ነው። ፖሊሶቹ ይዘዋት አምቡላንስ ተጠርቶ ራሄልን በፍጥነት ወደ ሆስፒታል ወሰዷት። ዛራም ይቅርታ ሳላውቅ ነው አለች ለፖሊሶቹ። ፖሊሱም ተበዳይዋ ክስ ካልመሰረተችብሽ ትፈቻለሽ፣ ካለበለዚያ ግን አሳክሚኝ ብቻ ነው የምትባየው። በአጭሩ ግን እሷ ነፍሰ ጡር በመሆኗ እሷም ሆነ ጽንሱ ምንም እንዳይሆኑ ጸልይ አላት ፖሊሱ። ሳራም እልህ ፊቷን ደም አስመስሎት ህይወቷ ተመሰቃቅሎ የኔ ስቃይ እንዲገባ ሳላደርግማ አልታሰርም አለች በልቧ። በድንገት ይሁን በበቀል ተነሳስታ እንዲሁም ራሄል ላይ የደረሰው አደጋ አስከፊ ይሁን አይሁን እስኪጣራ ማረሚያ ቤት ገባች። ራሄል ልጇን ካለቀኑም ቢሆን በሰላም ተገላገለች። ሳራ ላይ ግን ክስ መመስረት እንደምትፈልግ ገልጻ ሳራን እንደፈለጋችሁ አድርጓት አለች። ራሄል ከቀናት በኋላ ከሆስፒታል ወጣች። እነ ልዑል ቤትም መታረስ ጀመረች። ሳራንም በዋስ ለቀቋት። በሰዓቱ ዋስ የሆናት ደግሞ የሁል ጊዜ ባለውለታዋ ብዙነህ ነበረ። ሳራ ልጇ በጣም ስለናፈቀቻት ባህር ዳር ሄደች። ብዙነህ በተፈጠረው ነገር ሁሉ አዘነ። ልዑልን ኢንተርኔት ላይ ፈለገው። በእርግጥም ራሄል ከልዑል ከወለደች ልዑል መጥፎ ሰው ነው ሲል ደመደመ። ሳራ ቤት ዘግታ እያለቀሰች ወራቶች ተቆጠሩ። ቤቲም ምርቃቷ ደረሰ። በዚህ መሃል ነበር ልዑል ወደ ኢትዮጵያ መጥቶ ከራሄል ጋር ሊጋቡ ቀለበት መሆኑ የተሰማው። ይሄኔ ሳራ ራሷን ለማጥፋት ትፈልግና ልጇን ስታስብ ሀሳቧን ትቀይራለች። ይቺ ዓለም የአጭበርባሪዎች ናት ስትል ፈጣሪዋን ካደች። የፈጠራትን አምላክ የሰጣትን ሁሉ ሲነሳት እንጂ ያሳጣትን ሲሰጣት አይታ አታውቅም። ለዚህም ነው አምላክ የለም ብላ የወሰነችው። ታዲያ እማማ ሳራ ወደ ራሷ ተመልሳ ጥሩ ህይወት እንዲኖራት መድከም ጀመሩ። የልዑል ሰርግ 2 ሳምንት ቀረው። ይሄኔ እማማ ከሀገር መውጣት እንደምትፈልግ ነገረቻቸው። እማማ ለምን ጥለሽኝ አላሉም። እንዲያውም እሷ መንፈሷ የሚታደስ ከሆነ ለልጇ እንድትኖርላት ሲሉ በደስታ እስራኤል ወዳለው ልጃቸው ሊልኳት ፕሮሰስ ጀመሩ። ሁሉም ሰው ግን በልዑል ተገርሟል። በተለይ በጣም እንደሚያፈቅራት የሚያውቁ ሁሉ እንዴት ልዑል ሳራ ላይ ይማግጣል፣ እንዴት በሴት ይቀይራታል ሲሉ መነጋገሪያ አረጉት። ቤቲ በተመረቀች በወሯ ሳራ ወደ እስራኤል ሄደች። ልጇን ከእናት በላይ ለሆኑላት እማማ ትታ ነበር የሄደችው። የመጨረሻ ሽኝቷ ቀን እማማ እንዲህ አሏት። ሳራ ልጄ ማህተብሽን አድርጊ፣ ምክንያቱም ፈጣሪሽን መካድሽ ልክ አይደለም። እመኚኝ፣ ይህ ቀን አልፎ ልዑል ተሳሳተ እንዳልሽ ሁሉ ስተቱ ያንቺም ሆኖ ልታገኘውና ልትጸጸች ትችያለሽ። ልጄ እመኚኝ፣ ፍቅር ሲፈርድ አያዳላም፣ ፍቅር ደግሞ የፈጠረን አምላክ ነው አሏት። ሳራም የበጠሰችውን ማህተብ መልሳ አረገችው። የእማማን ጉልበት ስማ ልጇን አደራ ብላቸው ሄደች። ልዑል መጥቶ ሰርጉ ተደገሰ። የሚገርመው ራሄልን ሳራ እያለ መጥራቱ ሳያንስ ልጃችን እስካሁን ገና ትንሽዬ ነች፣ ደስ ሲል ብዙም ጥየሽ አልቆየሁም አይደል? ደግሞም እነማሚ እንደዛ ሊለያዩን እንዳልነበረ ዛሬ እንዴት እንድንጋባ ፈቀዱ እያለ አከታትሎ ይጠይቃል። ግራ የተጋባችው ራሄል የአእምሮ ሐኪም ስታማክር
ልዑል በደረሰበት በሽታ ከ180% የመርሳት በሽታ ገጥሞት ነው። ማድረግ ያለብሽ ሳራ የሚላትን ሴት ስለመሰልሽው ሳታስነቂ መስሎ መኖር ነው ሲል አረዳት። በዚህ አላበቃም። ራሄል ዱብዳ ገጠማት። ልጇ በጠና ታመመ። ይሄኔ ሆስፒታል ይዘው ሄዱ። የወላጅ አባት ደም በአፋጣኝ ያስፈልጋል ተባሉ። ልዑልም እኔ አባት ነኝ ብሎ ደም ሊለግስ ሲነሳ ራሄል በድንገት ራሷን ስታ ወደቀች። እንግዲህ ክፍል 10 ይህን ይመስላል። ራሄል ራሷን ስታ የወደቀችበት ምክንያት እንግዲህ ልዑል አባት ነው ወይስ አባት አይደለም የሚለውን ክፍል 11 ላይ ይዤላችሁ እመጣለሁ። እንግዲህ ክፍል 11ን ይዤላችሁ እስከምመጣ በያላችሁበት ሰላማችሁ ብዝት ይበልኝ። እንደተለመደው ላይክ፣ ኮሜንት እያደረጋችሁ አበረታቱኝ። እስከዛው ቸር ሰንብቱልኝ። ወዳችኋለሁ።